ሳዑዲ አረቢያ የነዳጅ ምርቷን መቀነስ ጀመረች። ለዚህ ዋነኛ ምክንያት በዓለም አቀፍ ደረጃ ለነዳጅ ዝውውር እጅግ ወሳኝ የሆነው የሆርሙዝ ሰርጥ በጦርነት ምክንያት ለመርከብ ጉዞ አስቸጋሪና ፈታኝ በመሆኑ ነው። በመካከለኛው ምስራቅ የተቀሰቀሰው ጦርነት የሆርሙዝ ሰርጥ ለንግድ መርከቦች ፈታኝ እንዲሆን አድርጎታል። ሳዑዲ አረቢያ በቀን 7 ሚሊዮን በርሜል በላይ ነዳጅ ለዓለም ገበያ የምትልከው በዚህም መስመር ቢሆንም አሁን ግን መርከቦቹ ማለፍ ባለመቻላቸው ነዳጅ ሳይላክ ተከማችቷል። የተመረተ ነዳጅ የሚቀመጥባቸው ታንከሮች በፍጥነት እየሞሉ በመሆናቸው ምክንያት አዲስ የሚመረት ነዳጅ የሚቀመጥበት ቦታ ስለጠፋ ምርቱን ለመቀነስ ተገዳለች። ኩዌት፣ የተባበሩት አረብ ኤሚሬትስ፣ ኢራቅን በተመሳሳይ ምክንያት ምርታቸውን ቀንሷል። ሳዑዲ በሆርሙዝ ሰርጥ ምትክ ነዳጇን በየብስ በኩል ወደ ቀይ ባህር የአምብ ወደብ በመውሰድ ለመላክ እየሞከረችም ነው ተብሏል። ነገር ግን በዚህ በኩል ያለው የማስተላለፊያ መስመር በሰርጡ በኩል የሚላከውን ያህል ከፍተኛ መጠን የመሸከም አቅምም የለውም። በዚህም ምክንያት አሁንም ከፍተኛ መጠን ያለው ነዳጅ ለገበያ ማቅረብ አልቻለችም። ይህ ክስተት በዓለም ኢኮኖሚ ላይ ከፍተኛ መናወጥ እያስከተለም ነው። የነዳጅ ዋጋ በበርሜል $100 በላይ ዘሏል። የጂ7 ሀገራት የነዳጅ ዋጋን ለማረጋጋት የራሳቸውን የአደጋ ጊዜ ክምችት ወደ ገበያ ለማውጣትም እየሞከሩ ነው። የሆርሙዝ ሰርጥ በዓለም ላይ ካለው የነዳጅ ዝውውር 20% የሚስተናገድበት ወሳኝ መስመር በመሆኑ መዘጋቱ ለረጅም ጊዜ ከቀጠለ የዓለም አቀፍ የነዳጅ እጥረት ሊባባስም ይችላል ብሏል። መረጃው የብሉምበርግ ነው።